ታዲያ ዛሬ ደግሞ እንደዚህ ረጅም ሸሚዝ የወንድማችሁን የባላችሁን የቦይፍሬንዳችሁን የአባታችሁን እንዴት አድርጋችሁ በቀላል ሁኔታ እንደምትዘንጡበት አሳያችኋለሁ። እንደዚህ ከምንፈልግበት ቦታ 1 2 3 ቁልፍ ቆጥረን ከስር ወደ ላይ 1 2 3 ወደ ላይ አምጥቼ ሶስተኛውን አንደኛው ላይ አድርጌ ቆልፋለሁ። አሁንም ደግሞ ቁልፉ በሌለበት በኩል ያለውን ከስር ሶስተኛውን ወደ አንደኛው ቁልፍ ወዳለበት አድርግና ቆልፋለሁ። ከዛ መሃል ላይ ሁለተኛው ሲቀር ሁለተኛው እንደዚህ በስር በኩል አድርጌ ቆልፈውና ከዛ ከስር የሚቀረው እኩል ነው የሚሆነልን። አንደኛው ላይ እንደዚህ እኩል የሆነበት ላይ ቆልፋለሁ። ከፈለጋችሁ እስከታች መቆለፍ ትችላላችሁ። ከዛ እንደዚህ ጥፍ አደርገዋለሁ። አያችሁ በቀላሉ ስታይል ያዘልን ማለት ነው። እንደዚህ መሄድ እንችላለን። ሌላኛው ደግሞ እንደዚህ አጫጭር ቶፖች ካሏችሁ ሸሚዙ ላይ እንደዚህ ከላይ በመደረብ ስታይል ማስያዝ ትችላላችሁ። እኔ እንደቀደሙ እንደዚህ አዛብቼ ወደ ላይ ትንሽ ከፍ እንዲልልኝ አንደኛው በኩል ደግሞ እንዲረዝምልኝ አደርግና እንደዚህ ሱሪ ውስጥ ከተት አደርገዋለሁ። ከዛ በኋላ እንደዚህ ዝንጥ ብላችሁ መውጣት ትችላላችሁ ማለት ነው። በጣም ነው የሚያምረው። እንደምታዩት ሌላ አይነት ሸሚዝ ነው የሚመስለው። ጉትት ጉፍፍ ምናምን አይልም። እንደዚህ ደግሞ ቀላል የሆኑ ማች የሚያደርጉልን ነገሮች እንደዚህ አክሰሰሪዎችን እንጠቀማለን ለትንሽ ተች እንዲኖረው ማለት ነው። ከዛ ጃኬታችን ትንሽ ይበርዳል አየሩ። እንደገና ደግሞ ዝናብም ስላለ ጃኬት ያስፈልገኛል ዛሬ። እንደዚህ ቶት ባግ ራሴ ነኝ የሰራዋት፣ ፕሪንት ያደረኳትም ራሴ ነኝ። በጣም ነው መወዳት። እንደዚህ ዘነጥ ብለን እንወጣለን ማለት ነው። መልካም ሳምንት ባይ